ሰላም በዚህ ዓለም በህይወት ስንኖር ብዙ ውጣ ውረዶች ይገጥሙናል። አንዳንዴ ደስተኛ እንሆናለን፣ ዓለም የጨበጥነው ያህል ይመስለናል። አንዳንዴ ደግሞ እናዝንና ዓለም ይጠበናል። አንዳንዴ በጠባብ ቤት ሆነን ራሱ በጣም እጅግ ከመዝናናታችንና ደስ ከመሰኘታችን የተነሳ በዓለም ሁሉ የሞላን ይመስለናል። ዓለም ሁሉ የኛ ሊመስለን ይችላል፣ ትንሽ ነገር ኑሮን ማለት ነው። በውስጣችን ደስታ ሲሰፍን፣ ሰላም ሲኖር ማለት ነው። አንዳንዴ ደግሞ በሰፊ ቤት ኑሮ፣ በቪላ ትልቅ ቤት ኑሮ ዓለም የሚጠባቸው፣ ቤቱ ቀርቶ ዓለም ሁሉ የሚጠባቸው፣ ሁሉ ነገር ትንሽ ሆኖ የሚሰማቸው ደግሞ ይኖራሉ ማለት ነው። የሚገርም ነው። አንዳንዱ በቢሊየንና ትሪሊየን ብር ሲቆጥር በሰላም አጥቶ ሲጨነቅና ሲያዝን ብሩ ምንም ነገር ሳይመስለው በሰቀቀን ይኖራል። አንዳንዱ ደግሞ ምንም ሳይኖረው ቆሎ ብቻ በልቶ ንጹህ ውሃ ጠጥቶ በሰላም ተኝቶ ሰላማዊ ህይወት የሚመራ ማለት ነው። የሚገርም ነው ማለት ነው። ዓለም ዥንጉርጉር ናት ማለት ይቻላል። ለአንዱ ሰላም ትሰጠዋለች፣ ለአንዱ ጭንቀት መከራ፣ ለአንዱ ደስታ ትሰጠዋለች፣ ለአንዱ ሀዘን ለቅሶ። ግን በዚህ መሀል የሰው ልጆች ህይወት እንደ አየር ጸባይ ሲቀያየር ሲፈራረቅብን አንድ ነገር ግን አለ፣ ሁሌ የምንጽናናበት። የፍቅር አምላክ ቸር ጌታ፣ እጅግ መሐሪ የሆነ ስንበድል ማይቀጣን፣ እንደ ኃጢአታችን አይቶ የማይፈርድብን ሩህሩህና ቸር አዛኝ ግን አምላክ አለ እና በዚህ እንጽናናለን። ያዘነው በፈጣሪ ደስታን ያገኛል፣ የተጨነቀው በእግዚአብሔር ይጽናናል። እና ቸር ስለሆነ አምላካችን፣ ደግ ስለሆነ፣ ለችግራችን ሁሉ መፍትሄ እርሱ ስለሆነ፣ ለሀዘናችን ሁሉ መፍትሄ እሱ ስለሆነ በእውነት እግዚአብሔር ይመስገን፣ እግዚአብሔር ይመስገን ስለ ሁሉ ነገር። ሀሳባችሁ መስጠት ትችላላችሁ። እኔ ጨረስኩኝ። እግዚአብሔር ሁሉ ጊዜ ከኛ ጋር ይሁን። ሰላም በውስጣችን እንዲሰፍን ብርታት፣ ጽናት፣ ኃይል ይሁን።